እሺ ሃፍ ታይም አንድ ለባዶ ማን ዩናይትድ እየመራ ነው። ብሩኖ ሌላ አሲስት ማግኘቱ ቢያቃጥለኝም እንደተቃጠልኩኝ ቪዲዮ ብሰራም ከሐሳብ ሁለታችሁም ምንም ስለማይመለከተኝ ነጭ የለበስኩት ለዛ ስለሆነ ከማናችሁም ጋር አፈር መብላት ስላላችሁ አቋም ስላለኝ ሚዛናዊ ሆኜ የሚከሰተውን ሰከንድ ሃፍ ጠቅጠቅ ላግላችሁ። ማን ዩናይትድ ፈርስት ሃፍ መበለጡ አሪፍ ነገር ነው። ምክንያቱም ፈርስት ሃፍ መጥቼ ዶሚኔት አረጋለሁ ኤድን ሄቨን እና ማዝራዊን ከኋላ ይዤ ብሎ አይደለም የገባው ገባርለ አብዞርብ ፕሬሸር አብዞርብ ለማድረግ ነው። እና ቸልሲ የተሻለ በመሆን በነበረበት ሃፍ ላይ ማን ዩናይትድ ሁለት እድል ፈጠረ። ሁለቱም ለኩኛ ነበሩ። አንደኛውን አበላሸው፣ አንደኛውን አገባው። ማን ዩናይትድ መርቶ እየወጣ ነው ማለት። ቸልሲዎች የፈጠሩትን እድል እነ ደላፕ ምናምን አድክሞች እያሉ እሱን ገባርለ ሰከንድ ሃፍ አሁን ማን ዩናይትድ የበለጠ ተደፋፍሮ ነው መምጣት የሚችለው ብዬ ነው ማስበው። ገባርለ ብሩኖ አሲስት ቢያገኝም ብቃጠልም ዛሬ ማን ዩናይትድ የጨዋታ አሳምኖ የሚያሸንፍ እየመሰለኝ ነው። ምክንያቱም ሰከንድ ሃፍ ምላሽ መስጠት ይችላሉ ወይ ቸልሲዎች ብዬ ሳስብ አሰልጣኛቸው ሊያም ሮዚኒየር ነው። ተረዳኝ አይደለ? ይደገምበታል ነው የሆነ ነገር ፈጥራለሁ ሲል የሚደገም በ5 ደቂቃ 2 ጎል የሚገባበት ሰው ነው። በራሱ አፍ የተናገረው ማለት አስመልሰዋለሁ ብለህ ስትሯሯጥ ይደገምብሃል። ስለዛ እየተመራ ሰከንድ ሃፍ ሲከላከል ታዩታላችሁ። የአርክ ማናጀር ማን ዩናይትድ ይደግማል ባይ ነው እና ኮቢ ማይኑ ያለፈው ሳምንት ኮቢ ማይኑ ምን ያህል እንደጎደለ በዚህ ጨዋታ አይቻለሁ። ምን ያህል እንደጎደለ ማለት ኳስ ቢመሰረተው ኮቢ ማይኑ ካለ ነው። ያለበለዚያ ብሩኖ ወደ ኋላ ይመለሳል። ካስሚሮ ፈጭተህ ኳሱን አምጣ የብሩኖን ክሮስ ቴስት አግጭ ነው። ኳስ መመስረት ግዴታ የለበትም። አንዳንዴ ሎንግ ቦል ምናምን ካልሆነ በስተቀር ማለት ሙሉ ምስረታው 6 ቁጥር መስሎ ኳሱን ኬሪ የሚያደርግላቸው የሚመሰርትላቸው ፎርዋርድ ፓስ የሚያደርግላቸው ሜኑ ነውና ሜኑ በጣም ያስፈልጋል ማለት ነው። ኔክስት ሲዝን ደግሞ በጣም ኮምፒት ማድረግ የምትፈልጉ ከሆነ በትንሹ 3 ወይ 4 ኢሊት ሚድፊልደሮች ያስፈልጋቸዋል። ካሰሚሮ በተለይ የሚለቅ ከሆነ ማለት ቼልሲ እንኳን ደስ አለሽ። አትለፋዶ እየመራሽ ነው። እንኳን ደስ አለሽ ማለት አይ እንዲህ ቢሆን በምን እድላችሁ ቅሌታሞች በሜዳና በደጋፊያችሁ ፊት እየለጠፏችሁ እኮ ነው። 1-0 እንዴት ትመራላችሁ እንዴ? ዩናይትድ እኮ ግማሹ ተከላካይ በቃሪዛ፣ ግማሹ ሆስፒታል፣ ግማሹ ጸባይ የለውም ጸባይ ማረሚያ ተቀጥቶን ያለው። እንዴት ነው እንደዚህ የሆነ ቡድን 1 ጎል አግብቶ 1-0 እየመራሽ የሚወጣው? ችላው በቃ አንቺ ቆቅ ላይ ካሉን ይልሽበትም ማለት ነው። ምንም ተስፋ የሌለ ቡድን ነው ማለት ነው። ማን ለብሩኖ ማንዬ እናቴ ለብቻው ቪዲዮ ሰራለታለሁ። ግን ጋርናቾና ያንን ጅርኩ ኩሬላን እንዴት አጃጅሎ ኳሱን ይዞ ሄዶ አሲስት እንዳረገው ካየ ታደንቋል። አንተ ወርልድ ክላስ ተጫዋች ነህ ነው የምትለው። ታጨበጭበለታል። አባቴ ኩኛ ማላሳፈረው መቶ ቆንጆ ጎል ነው ያስቆጠረው። ግን ብሩኖ የሚለየ ተጫዋች ነው ማንዬ። 1-0 እየተመራሽ ነው። ያው ጨጓራችሁን እንደጠላቸው ለሰከንዳ መብላት አይቀርም። ወብጃዲ ምን አስተካኪ ጸባይሽን አረኝ አንቺ ቼላው እንዴ የወያላን ቋጠሮ አምኜ በሆን ኖሮ ሻምፒዮንሺፕ ወርጄ ነበር አለ። የወያላን ቋጠሮ ተማምነ ከኔ ጋር ካስላንቲያ ወንድሜ እኔ ቆፈላው ሂድኔ ወንድምን ሬሳ አንሳ ባለፈው ሳምንት ገድዬልሃለሁ ብሎኝ እኮ ነው የመጣሁት እኮ እኔ ላይ ፉቀራ አረርቶ ሽለላ ዘራፋ ከኪራ እኔ ላይ አበርድልሃለሁ። እኔ ምን ገዶኝ? እኔ አባትህ እኮ ነኝ። ምን ልትለኝ ነው? ብሩኖ ደግሞ እኔ ለአንቺ ቃል የለኝም። እሺ ራስሽን እኔ በቃኝ። እኔ አንተ ጎዬ እባክህን በቃ አታብዛው። 20 ሲስቶን ጽፈንልሃል 21 አድርጌ በቃ ጠባቃቸው በእናትህ። ዛሬ ከተሸነፍን ከሻምፒዮንስ ሊግ ፉክክር እንደምንወጣ አያውቁም እንዴ እነዚህ ሰዎች? አረ ተንቀሳቀሱ በፈጠራችሁ እንዴ! እኔ ገብቼ ልጫወትላችሁ እንዴ? ኔቶ ምን አባህ ነው እንዴት ነው የምትጫወተው? አረ ይሄ ሰውዬ ፖርቹጋላዊ ነህ ግን አንተ ክርስቲያኖ ከመጣበት ሀገር ነው የመጣኸው ቆሻሻ። እኔ ሊያም ሮሲኒየር እግዚአብሔርን ነው ምላችሁ፣ ፍልስፍናው ማይገባ ጨዋታው ማይገባ ይደግመህ ልንጠብቅ ዝም ብሎ እንዲላል የሚያውቀው ነገር የለም ስለ ኳስ። ዝም ብለው በትንሽ ትልቁ ኳሱን ባክፓስ ያረጋሉ፣ ያገኙትን እድል አይጠቀሙ። ኤንዞ ፈርናንዴዝ ያነ መሰለ እድል ሳተ። ስቲቫኦ ያቺ የምትገርም ኳስ ወጣችበት። አይነፋም። ውጤት ቀይሩ። ከተሸነፍን ከሻምፒዮንስ ሊግ ነው የምንወጣው። 45 ደቂቃ አላችሁ። ክለብ አለኝ ብላችሁ እንዳትመጡ። ዱምቡሎ አይከፈላችሁ እንኳን በኋላ ነፃ ናችሁ። በፍቃዳችሁ ለቃችኋል። ይሄን ክለብ እንዴ ሰከንድ ሃፍ ውጤቱን ትቀይራላችሁ።
ወይስ አረ ወይስ የሚባል ነገር የለም። ክረምት ነው ግብርናን ትገባለህ ሁልህም ማለት አረ እንዲህ አንዘልቅም የለም ወይ ግብርና ወይ ውጤቱን መቀልበስ አገር ብሎ ወይኔ ምን አባቴ ላድርግህ ብሩኖ ወይኔ ምን አባቴ ላድርግ እኔ ልዋጥህ እንዴ እኔ ካፒቴን ኧረ ካፒቴን እኛ ቤት ቀራ ጎበዝ ኧረ ኩኛ እንደሆነ ለንደን በቃ ለንደንና አንተ የአንድ ሳንቲም ሁለት ገጽታ ናችሁ አንተ ለንደን ላይ ካላገባ ይደብርሃል ማለት ነው ኩኛ ካሪክ በቃ አሪፍ ነው ተመችቶናል የኔ አባት አይደን ሄቨን አረ በቃ እኔ ምንም አልልም ሰከንዳፉን አስጠብቃችሁ በዚሁ ጨርሱ ድንያራዳልጅ ከቻላችሁ ሰጅሩለት ሌላም ያዝግድ ያራዳይ ብሩኖ 18 አሲስት ገና 20 ይደርሳል 30 ምናምን ሪከርድ በሪከርድ ዋናው ሊጨፍር የመጣውበት ግን በፈርስታፍ አሸንፈናል ብዬ አይደለም ምን አይነት ትኬት ነው ያፈነዳ ነው ገብተ ተመልከት ቴሌግራም ቻናላችን ማንቸስተር ዩናይትድ አንድ ጎል ያስቆጥራል ብቻ ነበር የቀረን እንችላለን ነው ማለት ገብተ ቴሌግራም ላይ ተመልከት ማንቺየም ገና ይልጠልጠዋል አረ በእግዚአብሔር አረ እንዴ አረ በእግዚአብሔር አረ በእናታችሁ እሺ በእግዚአብሔር እሺ ልለምናችሁ አረ በእግዚአብሔር እንዴ ዛሬም ብቻ አሸንፉ በእግዚአብሔር እንዴ የዩናይትድ አጫወት እኔ እንኳን እኮ አሰልጣኝ ሳልሆን እኮ ነው አይቼ ገብቶኛል እኮ እንዴት ነው የማይገባ አንተ አረ በእግዚአብሔር አረ ወይኔ አረ በኢየሱስ ምን ማለት ነው የዩናይትድ ሊድስ ዩናይትድ የሰራውን አይተህ መግባት ያቅታል እንዴ በዚህ በኩል ኳስ ይዘህ ስትሮጥ በላይኛው በኩል ባዶ ነው ጋርናቾ እንኳን ገብቶ እኮ ባዶ ብቻውን ቆሞ የሚሰጠው አጥቶ እኮ ነው ኔቶ ሰጥቶ ተሳሳተ መጨረሻ ዞራችሁ ምን አለ ጀርባችሁን ብታዩ እንዴ በዚህ በኩልም እንደዛው ወይ የመጣውን እድል አትጠቀሙ እንዴ ስንተኛ ሁለት ኳስ እኮ ነው እንዴ ምን ኢስቴቫን ግልገጨበት ኤንዞ ባዶ ጎል ሳተ ምን ማለት ነው አረ በእግዚአብሔር አረ በእናታችሁ እንዴ አትሊስት እስቲ ለማሊያው ትሉ ለደጋፊ ያሳዝናችሁ እዛ ያሉት እሺ እንደፈለጋ ደጋፊ ትንሽ ያሳዝናችሁ አረ በኢየሱስ ክርስቶስ እዩት እሺ እንኳን እንዴት እንደወጣ ምን አለ እድል እንኳን ከኛ ጋር እሺ ቢሆን ምን አለበት እንደው እንዴ አረ በዛ በኢየሱስ አረ አሁንስ አበዛችሁት እውነት አረ በኢየሱስ አረ ይበቃኝ እንዴ እንደ ፓስታ ተጠቅልለተኛ ፐሪሁላ እንደ ፓስታ ተጠቅልለተኛ ቋጣሪ ብሩኖ ሌላ አሲስት አባቴ 18 ደረሰማ ቅድም ሳልነግራችሁ ሁለታችሁም ላይ ቦስቲን ቱሉዝ ነው የሚቋጠረው ላገባ ነው ማሽቃብጠው ብዬ ነበር እንጂ የረሳሁት ነገር ብሩኖ አሲስት እንዳያረግ እየቋጠርኩ ነበር ገባ ኩኛ ሲያገባ ብራቮ ማንቼ ምናምን አልኩና አሲስቱ ብሩኖ እንደሆነ ሳቅ ተቃጠልኩ ነው ማለት ተቃጠልኩ ተረዳኝ አይደል አሁን ማን ነው ዛሬ ሳያለቃቅስ ነው እንደውም ዛሬ አሲስት ያደረገው ስለዛ ቼልሲ መገረፍ አለብሽ ለብሩኖ አሲስት ሰጠሽ ማትረቢዎች እንዴት ለብሩኖ አሲስት ሰጫለሽ ገባሻል ሌላ አሲስት ብሩኖ ሳያረግ 4-0 እንዲያጋዩሽ ነው የሚቋጠረው በቃ ባክ ቱ ኮንፈረንስ ሊግ አባቴ ኤቨርተን እና ብሬንትፎርድ መጡልሽ ነው አንቺ ንኪው በቃ አፈር የበላሽ እንዴት ብሩኖ ኩኛ ራሱ እዚህ ውስጥ ተመሳጥራል አፈር የበላ ሰው የማን እንቦይሞ የሰጠህን ቀስ ያለ ኳስ ፈርስተሽ ነክታ አበላሸ ጀለስካ የሰጠህን ኳስ ግን ወዲያውን ለመጠጥከው ማለት 18 አባቴ 4 ጨዋታ 18 እንዴት አድርገን ነው የምንቋጥረው ማን የሶያ አሲስት ሬኮርድ አይዝም መያዝ የለበትም እንዴ አድክሞች በዚህ ነው የምንቋጥረው በቃ ሌላ አሲስት እንዳይጨምር ቼልሲ አንድ አሲስት ሰተሻልና ትደረጋለሽ አድክሚዎች ወያላማ